በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በመላው ዓለም የምትገኙት የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ልጆቻችን እንኳን ለመላኩ ለቅዱስ ፋኑኤልና ለእመቤታችን ለድንግል ማርያም ለበዓታ ለማርያም ማለት ነው ዓመታዊ በዓል ዋዜማ በሰላም አደረሰን አደረሳችሁ እያልኩኝ ከፊታችን የሚከበረው ማለት ነው ታኅሳስ 3 የእመቤታችን የበዓታ ለማርያም ወደ ቤተ መቅደስ የገባችበትን ምክንያት በማድረግ የታላቁ መልአክ የቅዱስ ፋኑኤል ዓመታዊ በዓል በድምቀት ስለሚከበር ይህ ቦታ የምትመለከቱት ደግሞ በአዲስ አበባ ሀገረ ስብከት በአቃቂ ቃሊቲ ክፍለ ከተማ የሰፈረ ሰላም ደብረ ሰሊሆም መጥምቀ መለኮት ቅዱስ ዮሐንስ ቤተክርስቲያን እንገኛለንና ስለዚህ ታኅሳስ 3 የመልአኩ የቅዱስ ፋኑኤልና የበዓታ ለማርያም የቃል ኪዳኑ ታቦት በዚህ ቦታ ላይ ስለሚከበር ማለት ነው እናንተም መጣችሁ በሀገር ውስጥ ያላችሁ በተለይ በአዲስ አበባ ከተማ ያላችሁ መጣችሁ በዚህ ታላቅ ቦታ ለአይምሮ የሚያስደስት ቦታ ህሊናን በሚማርክ በዚህ ታላቅ ገዳም መጣችሁ በዓሉን እንድታከብሩ በቤተክርስቲያን ስም ጥሪያችንን እናስተላልፋለን። ማንኛውም ተሽከርካሪ ቤተክርስቲያን ድረስ መግባት ይችላል። ልዩ ቦታው ቃሊቲ ማሰልጠኛ 2 ኪሎ ሜትር ወደ ውስጥ ገባ ብሎ ይገኛል። ይህ መልእክት የሚሰማችሁ ውድ ኦርቶዶክሳውያን የሆናችሁ ሁላችሁም ሰብስክራይብ እንድታደርጉ እንድታስተላልፉ በቤተክርስቲያን ስም ጥሪያችንን እናስተላልፋለን። እግዚአብሔር ከሁላችን ጋር ይሁን።